ሰላም እና ጤና ለውድ የጽናት ሚዲያ ተከታዮቻችን ድረስ ከፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ጽንፈኛው የደብረጽዮን ህወሓት ኃይል ከቡድን አፈንግጠው ከወጡ የአርሚ አመራሮችና አባላት ጋር በድብቅ ይገናኛሉ በሚል የጠረጠራቸውን የታጣቂ ኃይል አባላትን ማፈን ጀምሯል። ህወሓት ተደናግጧል። ጽንፈኛው ህወሓት ከሻዕቢያ ጋር የፈጸመው ያልተቀደሰ ጋብቻ ህዝባዊ እምቢተኝነትን እንዳስነሳበት በብዙ መንገድ እየተገለጸ ይገኛል። የማህተም መልቀም ፕሮጀክት የጀመረው የህወሓቱ ዶክተር ደብረጽዮን ገብረ ሚካኤል ቡድን በብዙ መንገድ መሰናክል ገጥሞት ሽማግሌዎችን ወደ ተለያዩ ወረዳዎች እየላከ ይገኛል። ፕሬዚዳንት ጌታቸው ረዳ በትናንትናው ዕለት ከአንድ ከፍተኛ ሚዲያ ጋር ባደረጉት ቃለ ምልልስ አሁን ድረስ ፕሬዚዳንት መሆናቸውና ለግድያ ሙከራ የተለያዩ ሙከራዎች ተደርጉብኝ አምልጫለሁ ሲሉ በድፍረት ተናግረዋል። አብራችሁ ስትቆዩ እነዚህን የተለያዩ መረጃዎችን ታገኛላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር ገባን። ለሚዲያው አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ተከተሉን። ጽንፈኛው የደብረጽዮን ገብረ ሚካኤል ቡድን አፈንግጠው ከወጡ የአርሚና አመራሮች አባላት ጋር በድብቅ ይገናኛሉ በሚል የጠረጠራቸውን የታጣቂ ኃይል አባላትን ማፈን ጀምሯል። አልፎም በአንዳንዶች ላይ ዘግናኝ የሆነ ጥቃት እየፈጸመ እንደሚገኝ ታውቋል። በእነ ደብረጽዮን የሚመራው የህወሓት ክንፍ ከመላ የትግራይ ህዝብ ከፍተኛ ተቃውሞ እየገጠመው ነው። ይህ ተቃውሞ የአርሚ አመራሮችና አባላትን በስፋት እየደገፉ እንደሆነ የሚታወቅ ሲሆን እጅግ በርካታ ቁጥር ያለው ታጣቂም ኃይል በቡድን ላይ በማመፅ የራሱን ኃይል ማደራጀት ጀምሯል። ከሻዕቢያ ጋር የወገነው የህወሓት ክንፍ በትግራይ ህዝብ ጫንቃ ለአንዴና ለመጨረሻ ጊዜ አሸንቅጥሮ ለመጣል ወስኗል። ከዚህም የተነሳ ጭንቀት ላይ የወደቀው ጽንፈኛው ኃይል ከቡድን አፈንግጠው ከወጡ የአርሚ አመራሮችና አባላት ጋር በድብቅ ይገናኛሉ የሚል የሚጠረጠራቸውን የታጣቂ ኃይሎች አባላትን ማፈን ጀምሯል። አልፎ አልፎም በአንዳንዶቹ ላይ ዘግናኝ የሆነ ጥቃት እየፈጸመ ወጣቶችን እየገደለ እንደሚገኝም መረጃዎች ይጠቁማሉ። ህወሓት ተደናግጧል። ጽንፈኛ ህወሓት ከሻዕቢያ ጋር የፈጸመው ያልተቀደሰ ጋብቻ ህዝባዊ እምቢተኝነት እንዳስነሳበት በብዙ መንገድ እየተገለጸ ይገኛል። ይህ በእንዲህ እንዳለ ቡድኑ እንደለመደው ህዝባዊ እምቢተኝነቱን በኃይል ለማስቆም ያህል እንቅስቃሴ እያደረገ ቢሆንም ነገሩ የተቃውሞ አድማሱን እያሰፋ ከማድረጉ ውጭ ሌላ ምንም አልፈየደለትም። ግልምጫ ሆነ ዛቻው ከትግራይ ህዝብ በተጨማሪ ከሚመራው ታጣቂ ጭምር ተቃውሞ አስነስቶበታል። በዚህም እጅግ በርካታ ቁጥር ያለው ታጣቂ ቡድን በማመፅ ከቡድኑ አፈንግጦ እየወጣም ይገኛል። ይህ ጽንፈኛው ቡድን ከሚባለው በላይ አስደንግጦታል። ግራ እንዳጋባውም እንዲሁም ደግሞ የተለያዩ እርምጃዎችን እንዲወስድ ለማድረግ ቢሞክርም ሆኖም ቡድኑ በሞት አፋፍ ሆነ ከሻዕቢያ ጋር በማስተባበር ያመፀበትን ታጣቂ ለማታጠቅ እየተጨመረ ይገኛል። በንጹሐን ደምም እድሜውን ለማራዘም ላይ ታች እያለም ይገኛል። የማህተም መልቀም ፕሮጀክት ጀምሮ የነበረው የአደም ቡድን ችግር የዘጋቸውን የቀበሌ ጽሕፈት በምን መንገድ ሊመራ እንደሚችል ቀድሞ እቅድ ያላወጣው ጽንፈኛ ቡድን የለቀመውን የቀበሌ ማህተም ምን እንደሚያደርገው ግራ ገብቶት ጨንቆታል። ጊዜያዊ አስተዳደሩን በኃይል አፍርሶ የጊዜያዊ አስተዳደሩ በጀት ማግኘት እንደማይቻል አሁን ገና የገባው የጽንፈኛ ቡድን መፍትሄ ይሆናል ያላቸውን ሁለት አማራጮችን ያዘጋጃል። አንደኛው አማራጭ ከፌዴራል መንግስትና ከጊዜያዊ አስተዳደሩ ጋር መሸማገል የሚል ሲሆን እቅዱን ወደ ትግበራ በማስገባት በተለያዩ የትግራይ ክልል አካባቢዎች ሽምግልናዎችን የሚመሩ የተለያዩ ሽማግሌዎችን ማሰማራቱ ታውቋል። ሁለተኛው እንደ ፕላን ቢ አማራጭ የያዘው ደግሞ ሽምግልናው ካልተሳካ እንቅፋት ናቸው ያላቸውን የጊዜያዊ አስተዳደር ባለስልጣናት ማስወገድ የሚልም ሆኖ ተሰምቷል። በዚህም ማስወገድ በሚለው የጽንፈኛ ቡድን ሁለተኛ አማራጭ ላይ ኢላማ የሚደረጉ በሚል የተለያዩ ቡድን ትግራይ ተወላጆች ሲሆን በተለይ ደግሞ የደቡብ ትግራይ አመራሮችን በማስወገድ በራሱ በተወላጆች ላይ የተለያዩ እርምጃዎችን በመውሰድ እሱ ከመጣበት አካባቢ የተነሱ አመራሮችን ለመሾም እንቅስቃሴዎችን እያደረገ ይገኛል። እርምጃውን ተከትሎ የደቡብ ትግራይ ተወላጆች ጊዜያዊ አስተዳደሩ ሊከላከለው ወይ ደግሞ ከለላ ሊሰጥ አይችልም የሚል ፍራቻ እንዲፈጠርባቸው በማድረግ ጽንፈኛ ቡድን እንዲደግፉ ለማስገደድ በሚል የታቀደ መሆኑን ከሰሞኑ ባደረጉት ምክክር ወቅት ስምምነት ላይ እንደተደረሰም ለማወቅ ተችሏል። በእንዲህ እንዳለ ፕሬዚዳንት ጌታቸው ረዳ ከትግራይ የወጡበትን አጠቃላይ ሁኔታ አስረድተዋል። እኔ ከትግራይ ሲወጣ የተለያዩ ኬላዎች ነበሩ። በመቀሌ ያለው የነበረውን በተለያዩ መንገዶች ጽንፈኛው ያንቀሳቀሳቸው ኃይሎች እንዲሁም ደግሞ ወታደሩን ለመጥፎ ተልዕኮ የሚያሰማራቸው በአርሚ የተደራጁ አመራሮች ነበሩ ብለዋል። እነዚህም ደግሞ በተለያዩ መንገድ እኔን ለመግደልና እኔን ለማፈን እንቅስቃሴ እያደረጉ የነበሩ ኃይሎች እኔ ኬላዎችን ጥሼ ነው ያለፍኩት። በዚህ ምክንያት የተበሳጨው የኬላው ዋና አዛዥ መምጣቴን ወደ አዲስ አበባ መሄድን እንደፈረጥኩ አድርገው ሲናገሩ ሰምተን የተለያዩ እርምጃዎችን ለመውሰድ ግን ጊዜያውን ባለመሆኑ የተለያዩ እርምጃዎችን ለመውሰድ ደግሞ መብቱ ቢኖረኝም እንኳን እኔ ለወጣትና ለትግራይ ህዝብ በማሰብ ነገሩን በተረጋጋ መንፈስ ለማለፍ ሞክሬያለሁ ብሏል ፕሬዚዳንት ጌታቸው ረዳ። ፕሬዚዳንት ጌታቸው ረዳ አያይዘው በተናገሩበት የጽንፈኛ ኃይል ለትግራይ ምንም ጥቅም የሌለውና ከሻዕቢያ ጋር ተማምኖ
የተለያዩ ጦርነትን የመጀመር ፍላጎት እያሳየ መሆኑን ተናግሯል። ፕሬዝዳንት ጌታቸው ረዳ በትግራይ አሁን ያለው ሁኔታ ሻዕቢያን ያስደሰትና ለሻዕቢያ እጅግ ልዩ መንገድን የከፈተ መሆኑን ተናግረዋል። ሻዕቢያ ዛሬም ቢሆን የትግራይን ሕዝብ ለማጥፋት ተርትሮ የሚሰራና ኢትዮጵያን ለማፍረስ ቀን ከሌሊት የሚሰራ መሆኑን የተናገሩት ፕሬዝዳንት ጌታቸው ረዳ እኔ በየትኛውም አጋጣሚ ቢሆን ከሻዕቢያ ጋር ተባብሬ ኢትዮጵያን ልወጋ ማልችል ለኢትዮጵያ ልዩ ፍቅር ያለኝና እንዲሁም ደግሞ ከኢትዮጵያ ጋር ያለን ግንኙነት አጥብቄ የትግራይን ሕዝብ ነፃ ለማውጣት እየሞከርኩ ነው ብለዋል። አያይዘውም ፕሬዝዳንት ጌታቸው ረዳ ከፌዴራል መንግስት ጋር ያላቸው ግንኙነት እጅግ ደስ የሚልና ዘለቄታ የሆነ እንደሆነ ተናግረዋል። ነገር ግን አሁንም ድረስ ፕሬዝዳንት መሆናቸውን ያልደበቁት ፕሬዝዳንት ጌታቸው ረዳ አሁን ላይ በትግራይ ያለው አጠቃላይ ሁኔታ ወጣቶችን ተጠቃሚ ማድረግ ያልቻለና ወጣቶች ድጋሚ ወደ ስልጣን እንዳይመጡ የደብረጽዮን ገብረ ሚካኤል ቡድን ታትሮ እየሰራ እንደሆነና ሚሊታሪውን ለራሱ ጥቅም እያዋለው እንደሆነ ተናግረዋል። ነገር ግን በመልእክታቸው ላይ የትግራይ ወጣት አሁን ላይ ባለው ሁኔታ ሳይሸበርና ሳይደናገጥ ለትግራይ ሕዝብ ይጠቅማል የሚለውን ነገር እንዲያደርግም አሳስበዋል። የተከበራችሁ የጽናት ሚዲያ ተከታዮቻችን የዕለቱን አበይት ዜናዎች እነዚህ ይመስሉ ነበረም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁ እያመሰገንን በሌላ ፕሮግራም በተመሳሳይ ሰዓት እስከምንገናኝ ቸር ያሰማን። ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የተሻለ ስራና ተመጣጣኝ የሆኑ ሀቅነት ያላቸው ዜናዎች እንድንሰራላችሁ ታደርጉ ዘንድ እየጠየቅን ቸር ያሰማን።